አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ውድ ተመልካቾቼ ዳቦ አምሮኝ ነበረ ብያችሁ ነበር አይደለ? በእናንተ የሚደበቅ ነገር የለም። እንግዲህ ዳቦዬን ጋግሬ እንዴት እንደጋገርኩት ባሳያችሁ። በጣም የሚጣፍጥ ቆንጆ የሆነ ከረሩ የሚያምር ቅርጹ የሚያምር ምርጥ አድርጋችሁ መጋገር ከፈለጋችሁ አሰራሩን ቪዲዮ ላይ ለቃለሁኝ ገብታችሁ ማየት ትችላላችሁ። እሱን እያያችሁ ስሩ ማለት ነው። እዚህ ጋር የጨመርኩት ስሰራው ባላሳያችሁም የጨመርኩት 2 ማንኪያ ስኳር፣ 1 ማንኪያ ውርሾ፣ ትንሽ የሻይ ማንኪያ ቤኪንግ ፓውደር እና 1 እንቁላል፣ ጥቁር አዝሙድ አርጌ ትንሽ የጨው አርጌ ወተት 3 ማንኪያ ወይ 2 ማንኪያ እያረጋችሁ ወይንም ፈሳሹ ካላችሁ 1 ብጭርቆ ፈሳሹ ከሌላችሁ ደግሞ ደቃቁ ካላችሁ 2 ማንኪያ እያረጋችሁ ትንሽ የጨው ጨምራችሁ አብራችሁ በደንብ አድርጋችሁ አሽታችሁ ከድናችሁ ሞቅ ባለ ቦታ አስቀምጡት። ከዛ በኋላ ደግሞ ምርጥ የሆነ ዳቦ ፍርፍር ያለ ያማረ ዳቦ ይወጣላችኋል። እኔ በነገርኳችሁ አይነት ከሰራችሁት እንደው ባላሳያችሁ ራሱ ያልኩትን እያላችሁ ከሰራችሁ ምርጥ ሆኖ ይወጣላችኋል። እባካችሁ እንግዲህ ላይክ እና ሰብስክራይብ እያደረጋችሁኝ አበረታቱኝ። እንግዲህ ውፍርናይን ቀንሳውለው ብዬ ነበር አላስቻለኝም። ዳቦ 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 አለ አልምሮዬ ማለት ነው። ሆዴ ዳቦ ዳቦ ስላለ እንግዲህ ዳቦ ይዤላችሁ መጥቻለሁ። የእውነት በጣም ነው የሚጣፍጠው የሚያምረው ከረሩ ራሱ። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁኝ አበረታቱኝ ማለት ነው። የጨመርኩት ግብአቶች 1 ማንኪያ ውርሾና ትንሽ የስኳር ማንኪያ ቤኪንግ ፓውደር እና 2 ማንኪያ ስኳር፣ ትንሽ ወይ ዝብዳ ወይንም ዘይት ካርጉ። ከዛ በኋላ ደግሞ ትንሽ ጨው። ከዛ በኋላ ደግሞ የፈለጋችሁትን ወተት ካላችሁ ወይ ፈሳሹ ወይ ደቃቁ ካላችሁ ፈሳሹ ካለ 1 ኩባያ፣ ፈሳሹ ከሌለ ደግሞ 2 ማንኪያ ደቃቁን ወተት ማድረግ ትችላላችሁ ማለት ነው። ከዛ በደንብ ነው ማሸት የሚጠበቅበት ሁሉ ነገር። እንጀራ እና ዳቦ ስትጋግሩ እንደዛ ነው ማለት ነው። ከዛ በኋላ ደግሞ ኩፍ ካለ በኋላ ኦቨን ወይንም በድስት ወይ ኦቨን አድርጋችሁ መጋገር ትችላላችሁ። ከዛ እንደዚህ ሆኖ ይወጣላችኋል። እባካችሁ ተጨናንቂ ነው ማወራችሁ። ላይክ እና ሰብስክራይብ አድርጉኝ፣ አይከፈልበትም። ያው ስሰራው ባላሳያችሁም እንግዲህ የምሰራው ግባቶች እየነገርኳችሁ መስራት ትችላላችሁ ማለት ነው። አልተመቸኝም ነበረ ስሰራው ሳምሰው ወይንም ሳሸው ባላሳያችሁም እንግዲህ ተናግሬያለሁ እላችኋለሁኝ። እንግዲህ ወዳችኋለሁኝ። ላይክ እና ሰብስክራይብ አድርጉኝ፣ አይከፈልበትም በቅንነት